ናው ለክሰምበርግ ስተዲ ስታደርጉ የምታገኙትን አድቫንቴጅ ልንገራችሁ። ነፃ ትራንስፖርት ታገኛላችሁ። ሸንገን ካንትሪ ነው ዊች ሚንስ በሱ ቪዛ የፈለጋችሁት ዩሮፓ ሀገር በነፃ ትራቭል ማድረግ ትችላላችሁ። ሀብታም ከሚባሉ ሀገሮች ውስጥ ሁለተኛ ላይ ነው ያለው። ሚኒመም ዌጃቸው ራሱ አንደኛ ነው በአለም ላይ ማለት ነው ሲከፍሉ። ስለዚህ እዚህ ሀገር ስራ ካገኛችሁ ሳላሪያችሁ በጣም ትልቅ ነው የሚሆነው። ኢቭን ከጨረሳችሁ በኋላ ግራጁዌት ካረጋችሁ በኋላ ራሱ የአንድ ዓመት ስራ እስክታገኙ ድረስ እዛው ቆይታችሁ ስራ የምትፈልጉበት ጊዜ የአንድ ዓመት ቪዛ ይሰጧችኋል። ስለዚህ እሱ ትልቅ አድቫንቴጅ ነው እና በዛ አንድ ዓመት ውስጥም የፈለጋችሁበት ሸንገን ኤሪያ ውስጥ የሚገኝ ዩሮፓ ሀገር ስራ አግኝታችሁ መቀጠል ትችላላችሁ ማለት ነው። ግን ማወቅ ያለባችሁ ነገር ሉክሰምበርግ ኤክስፔንሲቭ ሀገርም ነው። አሁን ለቤት ኪራይ 450 ዩሮ በወር ማውጣት ሊጠበቅባችሁ ይችላል። ምግብ ከ200 እስከ 300 ዩሮ በወር ይፈጅባቸዋል እና እነዚህን ወጪዎች እንዴት መሸፈን እንደምችሉ መጀመሪያ መዘጋጀት አለ። ናው የተወሰነ ኦፕሽን አላችሁ ይህንን ወጪው ለመሸፈን የሚያስችላችሁ ማለት ነው። የመጀመሪያው ስኮላርሽፕ ነው። እዛው ዌብሳይት ላይ ስኮላርሽፖች አሉ አፕላይ ማድረግ የምችሉባቸው። እነሱን ስኮላርሽፖች ብራውዝ አድርጋችሁ እና ለእሱ ኳሊፋይ ካረጋችሁ ሊደርሳችሁ ይችላል። እሱ አንደኛው ኦፕሽን ነው። ሁለተኛው ግን ፓርታይም ጆብ ነው። ፓርታይም ጆብ ስትሰሩ እዛ 15 ሰዓት በሳምንት እንድሰሩ ይፈቀድላችኋል። በሰዓት ደግሞ 10 ዩሮ ይከፈላችኋል ሚኒመሙ ማለት ነው። ስለዚህ ከዛ በላይም ሊከፈላችሁ ይችላል። ግን ፓርታይም ጆብ በጣም ትልቁን ኤክስፔንሳችሁን ሊሸፍንላችሁ ይችላል። ተጨማሪ ደግሞ ትሬኒሽፕስ አሉ እንደ ኢንተርንሽፕስ ማለት ነው። ፔድ የሆኑ ኢንተርንሽፖች እና እዛ ከሄዳችሁ በኋላ ለእነዚህ ትሬኒሽፕስ ወይም ኢንተርንሽፕስ አፕላይ ስታደርጉ ካምፓኒዎች ታገኛላችሁ በወር እስከ 1300 ዩሮ ድረስ የሚከፍሉ ማለት ነው። እና ለእነዚህ ካምፓኒዎችም እዛ ለክሰምበርግ ከሄዳችሁ በኋላ ቪዛውን ካገኛችሁ አፕላይ ማድረግ ትችላላችሁ ማለት ነው። ናው ቪዛ ላይ ሲመጣ በጣም ክሎዝ አቴንሽን መስጠት ያለባችሁ ቱ ስቴፕ ሲስተም ነው ለክሰምበርግ ላይ ማለት ነው። መጀመሪያ ኦቶራይዜሽን ኦፍ ስቴይ የሚባል አለ። እሱን አፕላይ ማድረግ አለባችሁ። ከዛ በኋላ ነው ቪዛ አፕላይ የምታደርጉት። ስለዚህ አክሴፕታንስ ሌተራችሁን ካገኛችሁ በኋላ እና የዩኒቨርሲቲውን ሬጅስትሬሽን ፊዎች ከከፈላችሁ በኋላ ለኤቲኤስ ነው አፕላይ የምታደርጉት ማለት ነው። አሁን ለነገርኳችሁ ለቴምፖራሪ ኦቶራይዜሽን ኦፍ ስቴይ ማለት ነው። ይሄ ኤቲኤስ ከለክሰምበርግ ገቨርንመንት የምታገኙት ቫሊዴሽን ነው። እሱ አፕሩቭ ከተደረገላችሁ ወደ ቪዛ አፕሊኬሽን ፕሮሰሱ መቀጠል ትችላላችሁ ማለት ነው። ቪዛ አፕሊኬሽናችሁን ቤልጂየም ኤምባሲ ነው አፕላይ የምታደርጉት ማለት ነው። ኤምባሲ ኦፍ ቤልጂየም። ምክንያቱም ኤምባሲ የላቸውም ለክሰምበርግ አዲስ አበባ ውስጥ እና በቤልጂየም ኤምባሲ ሄዳችሁን አፕላይ የምታደርጉት ማለት ነው። ከዚህ በፊት የሰራሁላችሁ የኦስትሪያ ፕሮሰስን ኖትስ ካረጋችሁት መጀመሪያ ለሬዚደንስ ፐርሚት ነው አፕላይ የምታደርጉት። እሱ ሬዚደንስ ፐርሚታችሁ አፕሩቭ ሲደረግ ከዛ ለቪዛ አፕላይ የምታደርጉት ማለት ነው። ናው ይሄ ፕሮሰስ አድቫንቴጅ አለው ጋይስ። እንደዚህ አይነት ፕሮሰስ ሲሆን እናንተ ኢቫሉዌት የምትደረጉት በዶክመንታችሁ ነው ማለት ነው። ስለዚህ አድቫንቴጁን በኢንተርቪው ሳይሆን ሰብሚት በምታደርጉት ዶክመንት ነው ኢቫሉዌት የምትደረጉት ማለት ነው። ስለዚህ ዶክመንታችሁን አስተካክላችሁ ከገባችሁ ቪዛ የማግኘት እድላችሁ ትልቅ ነው ማለት ነው። እና እንደዚህ አይነት ፕሮሰስ ያላቸው ሀገሮች አድቫንቴጃቸው ይሄ ነው። ኢንተርቪውን አቮይድ ታደርጋለህ እና ይህንን ኦቶራይዜሽን ኦፍ ስቴይ ለማግኘት የሚያስፈልጉትን ዶክመንቶች እንዳለ በዲኤችኤል ወደ ሉክሰምበርግ ትልካላችሁ ማለት ነው። ያው መላክ የሚጠበቅባችሁ ዶክመንቶች ለቪዛ አፕላይ ስታደርጉ የምትጠቀሙባቸውን ዶክመንቶች ናቸው። ናው መጀመሪያው ፓስፖርት ነው የሚሆነው። ፓስፖርት ፊዚካሉን ኦሪጂናሉን አይደለም የምትልኩት። ሌሎቹን ዶክመንቶች ግን ኦሪጂናል ነው የምትልኩት። ፓስፖርት ኮፒውን ነው ሁሉንም ፔጅ ፍሮንት ፔጁን ብቻ ሳይሆን 32 ፔጅ ከሆነ ፓስፖርታችሁ 32ቱንም ፔጅ ፕሪንት አድርጋችሁ ፎቶኮፒውን አያይዛችሁ ነው የምትልኩት ማለት ነው። ከሌላ ሀገር ሆናችሁ ደግሞ አፕላይ የምታደርጉ ከሆነ ሬዚደንስ ፐርሚታችሁንም አንድ ላይ አያይዛችሁ መላክ አለባችሁ። ግን ከኢትዮጵያ ከሆነ አፕላይ የምታደርጉት ፓስፖርታችሁ ይበቃል ማለት ነው። ሶስተኛው ኢንሹራንስ ያስፈልጋችኋል። ትራቭል ኢንሹራንስ እንዳልኳችሁ ይሄ ኢንሹራንስ 30,000 ዩሮ ኦፍ ዳሜጅስ ከቨር ማድረግ የሚችል መሆን አለበት። ስለዚህ እሱን በደንብ አረጋግጣችሁ ስትገዙ ከኤኒ ኢንሹራንስ ኩባንያ መግዛት ትችላላችሁ። አራተኛው ደግሞ ፖሊስ ክሊራንስ ያስፈልጋችኋል። ከኢትዮጵያ ውጭ ከሆናችሁም ካላችሁበት ሀገር ብቻ ፖሊስ ክሊራንስ ያስፈልጋችኋል። እሱን ሰብሚት ማድረግ አለባችሁ። ሌላኛው እና ዋነኛው ፕሩፍ ኦፍ ፈንድ ነው ማሳየት ያለባችሁ፣ ባንክ ስቴትመንት ማለት ነው። ናው 20,000 ዩሮ ቀየር ወደ 3.6 ሚሊዮን አካባቢ ነው። ጀስት ሪከመንድ ማድረገው 4 ሚሊዮን ወይም ከዛ በላይ ብታሳዩ ነው። ኦልሞስት ተመሳሳይ እንደ ኦስትሪያው ማለት ነው። ግን የምታሳዩት ባንክ ስቴትመንት በራሳችሁ ወይም በእናት ወይም በአባት ነው መሆን የሚችለው። የእናትና አባት የምታሳዩ ከሆነ በርዝ ሰርቲፊኬታችሁንም አንድ ላይ ኦተንቲኬት የተደረገ አንድ ላይ አድርጋችሁ መላክ አለባችሁ። እና ባንክ ስቴትመንት ላይ ሲመጣም ኢቫሉዌት የምትደረጉት በዶክመንታችሁ ብቻ ከሆነ ጋይስ ዶክመንታችሁን እንዳለ ኦተንቲኬት ለማድረግ ሞክሩ። የትምህርት ዶክመንታችሁን ኦተንቲኬት አድርጉ፣ ውጭ ጉዳይ ሚኒስቴር ማለት ነው። በርዝ ሰርቲፊኬታችሁን፣ ባንክ ስቴትመንታችሁን ራሱ ኦተንቲኬት አድርጋችሁ ላኩ። ምክንያቱም እነሱ ይሄ ባንክ ስቴትመንት ሪል ነው ፌክ ነው የሚለው ነገር አያውቁትም። ግን ተረጋግጦ ሲሄድ ኦልሬዲ ስታምፕ የውጭ ጉዳይ ሚኒስቴር ካለበት ይሄንን ኦሪጂናል መሆኑን ያረጋግጥላችኋል እና ኦተንቲኬት አስደርጋችሁ ላኩ
አፕላይ ስታደርጉ ማለት ነው ለኤቲኤሱ። እና ይህም ባንክ ስቴትመንት የ6 ወር ባንክ ስቴትመንት ነው መሆን ያለበት። በቃ እነዚህ ናቸው ዋና ዋና ኢንፎርሜሽኖች ለክሰምበርግ አፕላይ ማድረግ ማወቅ ያለባችሁ ነገሮች ማለት ነው። ስለ ሪኳርመንቶችን ማሟላት የምችሉ ከሆነ አፕላይ አድርጉ፣ ሞክሩ እድላችሁ። ግን ሪኳርመንቱን ማሟላት የማችሉ ከሆነ ሌሎች ዩሮፓ ሀገሮች አሉ፣ ሼር አደርግላችኋለሁ። አሁን አፕሊኬሽናቸው እየተጀመረ ነው አብዛኞቹ ዩሮፓ ሀገሮች እና አፕሊኬሽናቸውም ሲጀመር ሼር አደርግላችኋለሁ። ያለፉትንም ቪዲዮዎች ኢታሊ እና ኦስትሪያ ላይ የሰራሁትን ቪዲዮዎች አሉ ስቴፕ ባይ ስቴፕ፣ እነሱን ቪዲዮዎች ቼክ አድርጓቸው። ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ከጠቀማችሁ ላይክ ማድረግ እንዳረሱ ጋይስ። ሞር ኮንቴንት እሱን ፖስት አደርግላችኋለሁ። ቀጣይ ቪዲዮ ላይ እንገናኝ።